አምላክየ ኩሎ ጊዜ ተፈስ ማረኝ በመኪያይ አርጅቻለሁና ኃጢአት በዝኩዬ በኃጢአት በዝኩዬ ማረኝ 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 በመኪያይ አርጅቻለሁ እኔስ በኃጢአት በዝኩዬ በኃጢአት በዝኩዬ ከፊቴ ናትና ኃጢአቴ ሁልጊዜ ተውጫለሁ እኔስ ባዘን በትካዜ ባዘን በትካዜ በፊቴ ክፋትን አድርጌያለሁ እኔም ምንም ጽድቅ አልሠራሁ በሕይወት ዘመኔ በሕይወት ዘመኔ ማረኝ 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 በመኪያዬ አርጅቻለሁና በኃጢአት በዝኩዬ በኃጢአት በዝኩዬ ከፊት መቅበዝበዝ መሰደድ ፈለግኩኝ ኃጢአት ከኋላዬ እያሳደደችኝ እያሳደደችኝ ወዴት ሄዳለሁ መሸሸጊያም የለኝ ምሕረት መጠጊያ ዋሻ ካልሆነችኝ ዋሻ ካልሆነችኝ ማረኝ ስምዖን ጴጥሮስም ተከትሎት መጣ። ወደ መቃብሩም ገባ። የተልባ እግሩ ልብስ ተቀምጦ አየ። ደግሞም በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተቀምጦ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብሩ የመጣው ሌላው ደቀ መዝሙር ገባ፣ አየም፣ አመነም። ከሙታን ይነሣ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ሄዱ። በወልድ ያመነ የዘላለም ድኅነት አለው። ቀዳሚው ቃል ውእቱ ቃል ቃል እግዚአብሔር ውእቱ ቃል ሥጋ ኮነ ወአደረ ላዕሌነ ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ወእላቡ